ሚስተር ቢስት ይህን የተናገረው የሂስትሪ ፈተና ቀርቦ ሳለ ነው። በዚህ ሰዓት ተስፋ የቆረጠ ይመስላል። ከ10 ዓመት በኋላ በቢሊዮን የሚቆጠሩ ሰብስክራይበሮችን ማግኘት አለብኝ እያለ ነበር እየተናገረ የነበረው። ምክንያቱም በዚያን ሰዓት ተጨባጭ የሆነ ነገር የለም። Hi me in 10 years. I'm going to schedule upload this video 10 years in the future. So you're going to see this in 2025. It's 2015 for me right now. ብዙ ጊዜ ቪዲዮ ጌሞችን በመጫወት አሳልፈዋል። ነገር ግን እንደፈለገው ነገሮቹ እየሄዱለት አይደለም። በዚህ ሰዓት በጣም በትንሽዬ ክፍል ውስጥ ሆኖ የሂስትሪ ፈተና ቀርቦት እያጠና ሳለ ነው ድምፁን ዝቅ አድርጎ የሚያወራው። የዚህን ሰው ሂስትሪ ባክግራውንድ ሄዳችሁ ስታነቡ ይሄ ውስጡ ያለው ፓሽን በግል ወጥቶ ይህንን ስራ በቋምነት መጀመር እንዳለበት ሰምቶታል። ነገር ግን መንገዱ ግልጾ አልታየለትም። በዚህ ሰዓት ወላጆቹ ተፋተው ከእናቱ ጋር ነው የምኖረው። በጣም ተስፋ ቆረጠ ይመስላል። በጣምም ተጨንቋል። እንግዲህ ይህንም ያደረገበት ምክንያት ዩቱብን እንደ ቋሚ ስራ አድርጎ ለመቀጠል ይሁን እንጂ ይህንን ውሳኔ እናትየው ስላልተቀበለችው ከቤት እንዲወጣ አደርጋለች። ከዛም ውስጡ ያለው ፓሽን የዛሬ 10 ዓመት በሚሊዮን የሚቆጠሩ ሰብስክራይበሮች እንደሚኖረኝ እርግጠኛ ነኝ እያለ በዚህ ቪዲዮ ያወሳል። If I don't have 1 million subscribers when you see this video, my entire life has been a failure. I hope I have 1 million subs. I better have 1 million subscribers when you guys see this. በዚያን ሰዓት እንኳን ጓደኞቹ ወላጆቹ እንኳን ሊረዱት አልቻሉ። በራሱ ተነሳሽነት በራሱ ዓላማ ውስጡ ያለውን ፓሽን ተከትለው ነበር እየተጓዘ ነበር። በጣም በዩቱብ እንዳይከተል የሚያደርጉ ብዙ ምክንያቶች ነበሩ። ወላጆቹ ተፋተዋል። በቂ ገንዘብ የለውም፣ በቂ ካሜራ የለውም፣ ራሱን ችሎ ተከራይቶ ለመውጣት ከባድ ነው። ይህንን ሁሉ ተቋቁሞ ለማለፍ ወስኗል ሰው። ነገር ግን አንዳንዴ ውሳኔ ስንወስን በጣም ይጨንቀናል። ምክንያቱም ያ ነገር ስጋ ለብሶ በአይኔ እስካልታየ ድረስ ትንሽዬ የመጠራጠር፣ የጭንቀት፣ ግራ መጋባት ነገሮች ይኖራሉ። ምክንያቱም የሰው ልጅ ስለሆንን ማለት ነው። እሱ የባህሪ ይታይበት ነበር፣ ግን ለወስኗል፣ ግን ቆርጧል። ምንም ይሁን ምን የትኛውን ምክንያት ይሁን ኢላ ለማቆም ችግሯል። እናንተም ዛሬም በኮሌጅ ያላችሁ፣ በዩኒቨርሲቲ ያላችሁ፣ በየትኛውም ቦታ ያላችሁ የራሳችሁን ፓሽን ለመከተል ወስናችሁ፣ ነገር ግን አንዳንድ ነገር የሚያስፈራችሁ ከሆነ ከዚህ ሰው ህይወት መማር አለብን። ፓሽናችሁ ዩቱብ ብቻ ላይሆን ይችላል፣ ሌላ ነገር ሊሆን ይችላል። ግን እናንተ ውስጥ ያለውን ፓሽን ተከትላችሁ ለመሄድ የምትፈልጉ ከሆነ ፈጣሪያችሁንና ውስጣችሁን እንዲሁም ደግሞ በትክክል እናንተ የሚያስቡትን እነሱን ብቻ በመስማት ጨክናችሁ መቀጠል ነው። ብዙ ውጣ ውረድ ሊኖር ይችላል። ቪዲዮ ለመጀመር አስባችሁ አሪፍ ካሜራ፣ አሪፍ ስልክ፣ አሪፍ ቦታ ላይኖራችሁ ይችላል። ቤት ተከራይቶ መውጣት እና የተለያዩ እቃዎችን ለመግዛት ገንዘብ ላይኖራችሁ፣ ግን ይሄ ሁሉ ግን እናንተ ለማስቆም በቂ ምክንያት ሊሆኑ አይችሉም። ምክንያቱም ይህ ሰው ይህንን ነገር ሰብሮ አልፎታል። ባለው ነገር መጀመር ከሚስተር ቢስት መማር አለበት። ባላችሁን ነገር ጀምሮ እጃችሁ ላይ ባለው እቃ ጀምሩ። የሚስተር ቢስትን ቪዲዮ የዛሬ 13 14 ወደ ኋላ ሄዳችሁ ስታዩ ብዙ ቪው የለውም። ቪዲዮዎች ኳሊቲ የላቸውም፣ ላይት የለውም። በብዛት የጌም ቪዲዮ በመጫወት ነው የምታዩ። ስለዚህ እናንተ የሚገድባችሁ ወደ ኋላ የሚያስቀራችሁ ከልማችሁ ከባህናችሁ የሚያስቀር ምንም አይነት ኃይል እዚህ ምድር ላይ እንደሌለ ማወቅና ከዚህ ሰው ህይወት መማር አለባችሁ። እንግዲህ ሀሳብ ካላችሁ በኮሜንት ሴክሽናችን ላይ በማስቀመጥ የምንለቃቸው ቪዲዮዎች አስተማሪና ታሪካዊ የሆኑ ቪዲዮዎች ወደ እናንተ ሊደርሱ ሰብስክራይብ እና የደውል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜ